የአብይ አህመድ አሊን መንግስት በኢትዮጵያ ውስጥ በጉጉት የሚጠበቅ ምርጫ እያካሄደ ነው ብሎ የሚዘግብ አንድም የዓለም ሚዲያ የለም። የምርጫ ዲሞክራሲን ለዓለም ያስተዋወቁት ሀገራት መገናኛ ብዙሃን በጠቅላላ ሰሞኑን በተከታታይ የሚያወጡት ዘገባ ሁሉ በይዘቱ አንድ አይነት ነው። በኢትዮጵያ ውስጥ አንድ አስመሳይ ምርጫ እየተካሄደ ነው፣ ሊካሄድ ነው የሚል። አብይ አህመድ አገሪቱን ጦርነት ውስጥ ከተው ምርጫ የሚል ማጭበርበሪያ ድግስ ጥለዋል የሚለውን ጆርናል ኦፍ ዴሞክራሲ ሲጽፍ በአንድ ሳምንት 3 አርቲክሎችን ስለ ኢትዮጵያ የጻፈው ዘ ኢኮኖሚስት ደግሞ የአብይ አህመድ ስግብግብ የስልጣን ፍላጎት ኢትዮጵያን እየበተነ ነው ይልና እሳቸው ግን ህገ መንግስትም ቀይረው ፕሬዝዳንትም ሊሆኑ የምክክር ኮሚሽን አቋቁመዋል። ይህንን ምርጫ እንደ መርሃ ግብር ማሙያ የሚመለከቱት ነው ይላል። አልጀዚራ አገሩ በጠቅላላ ጦርነት ውስጥ ሆኖ የሚካሄድ ምርጫ ምን ይባላል ብሎ አፊዞበታል። ፍራንስ 24 ጋዜጠኞችንና ፖለቲከኞችን እስር ቤት አጉረው ምርጫ እያደረግን ነው አሉ ብሎ በብልጽግናዎች ላይ ይሳለቃል። ሲኤንኤን ያኔ የሰላም ሎሬት ናቸው ብለን የተዋወቅናቸው ጠቅላይ ሚኒስትር ቅልጥ ባለ የእርስ በርስ ጦርነት ውስጥ ሆነው እንደገና መሪ ለመሆን ምርጫ ደግሰዋል። እኒህ ሰው ማለት የሰላም ኖቤል በተሸለሙ ማግስት ኢህአዴግን አፍርሰው ካሳደጋቸው ፓርቲ ጋር ግጭት ውስጥ የገቡ አሁንም ባልበረደ መተላለቅ ውስጥ በምትገኘው አገር ጠቅላይ ሚኒስትር የሆኑ ናቸው። ለሶሻል ሚዲያ የሚሆንም ብልጭልጭ ነገር በአዲስ አበባ ሰርተዋል ይላቸዋል። ይህ ሁሉ ያበሳጨው የሚመስለው የውጭ ጉዳይ ሚኒስቴር ዓለም አቀፍ የሚዲያ ዘመቻ ተከፍቶብኛል ብሎ እያማረረ መግለጫ አውጥቷል። በእርግጥ ዓለም አቀፍ ሚዲያው የዋሸው ወይም የከፈተው አሊያም ያጋነነው አንዳች ነገር የለውም። ጦርነት እየተካሄደ ምርጫ ተካሄደ መባሉም ሆነ የይስሙላ ምርጫ እየተደረገ ነው ተብሎ መዘገቡ አብይ አህመድ ጠቅላይ ሚኒስትር ሆነው እንደሚቀጥሉ የተረጋገጠበት የኢትዮጵያ ዕጣ ፈንታ ያልታወቀበት ተብሎ መነገሩም ውሸት የለውም። The whole world is saying we will fight each other, but we will show them differently. Those are the words of Ethiopia's Prime Minister in his only pre-election rally before the election, which is being held there today. The election seen as a first. የነገሱትን አብይን ለማንገስ የሚካሄድን ምርጫ እንደ ቁም ነገር የማይቆጥረው ዓለም ብልጽግና ከራሱ ጋር የሚወዳደርበትን ይህንን ምርጫ አሜሪካም አውሮፓም ለመታዘብ ሰው አልመደቡበትም። በ2010ና 2011 ምዕራባውያን የዲሞክራሲ ሰው ለውጥ አራማጅ ኮሚኒስቱን ኢህአዴግን ያንኮታኮተ እያሉ ሲያወዳድሷቸው የነበሩትን አብይ አህመድን አረምን ጉድ መጣብን፣ ለራሱ ህዝብ ርህራሄ ለጎረቤቶቹም ተባባሪነት የሌለው በራሱ ህዝብ ላይ ጦርነት ከፍቶ ጎረቤቶቹን የሚያስፈራራ እያሉ የሚገልጿቸው መሆናቸው ሳይበቃ እሳቸው የሚደግሱትን ምርጫ ለመታዘብ ሰው መመደብ፣ ተቋም ማሰማራት አቁመዋል። እነሆ በኢትዮጵያ ውስጥ የምርጫ ፖለቲካ ከተጀመረ ጊዜ አንስቶ ምዕራባውያን አውሮፓና አሜሪካ ታዛቢ ያላኩት በአብይ አህመድ የብልጽግና ዘመን ብቻ ነው። የና አብይ አህመድና በለጠ ሞላ ድግስ አንድ ምርጫ ሊያሟላቸው ከሚገባ ነገሮች መካከል ያሟላው የምርጫ ኮሮጆና የምርጫ ካርድ ስላለው ብቻ ሳይሆን አይቀርም። የሚመረጠው መንግስት ብቻ ሳይሆን የሚቀጥለውም ጠቅላይ ሚኒስትር ማን እንደሆነ እየታወቀ ምርጫ ተካሄደ ሲባል በእርግጥም የነገሰውን ለማንገስ የሚካሄድ የአገር ውድቀት ነውና የትኛውም የምዕራብ ዓለም መንግስትና ተቋም ልታዘብ ብሎ ወደ አዲስ አበባ ሰው አለመላኩ የማይጠበቅ አይደለም። ምርጫ ቢያንስ ሰላማዊና ፍትሃዊ ነው መባልን ግድ የሚል ቢሆንም የዘር ማጥፋት ወንጀል እየፈጸመ ነው የሚባልለት ጦርነት በሚካሄድበት የምርጫ አስፈጻሚዎችና ካድሮች ሲገደሉ በሚውሉበት ሀገር ምርጫ ሳይሆን ሰውን የሚያህል ፍጡር የሚያልቅበት ቅርጫ ተካሄደ ቢባል ይሻላል። በኢትዮጵያ ውስጥ የምርጫ ፖለቲካ ከተጀመረ ጀምሮ እንደ ብልጽግና ዘመን ሚሊዮኖችን የሚፈጅ ውጊያ እየተካሄደ ጦርነትም እየቀጠለ የተካሄደ ምርጫ የለም ብሎ መናገር ደፋር ድምዳሜ አይደለም። አብይ አህመድ ኢትዮጵያን ሲያፈራርሱ ዶዘርና ግሬደር ይዘው ከቀረቡ ሰዎች መካከል አንዷ የሆኑት ብርቱካን ሚደቅሳ የኦህዴድን አገዛዝ ህጋዊ ሽፋን እንዲያገኝ አድርገው ገለል ብለዋል። በአዲስ አበባ ከተማም እንደ ማንኛውም ባለውለተኛ መንግስታዊ እንክብካቤ እየተደረገላቸው ተመችቷቸው መኖራቸውን ቀጥለዋል። ተረኛዋ ብርቱካን ሚደቅሳ ሜላትወርቅ ኃይሉ ናቸው። እኒህኛዋ ወይዘሮ የአብይ አህመድን አገዛዝ በኢትዮጵያ ህዝብ ላይ ለመጫን የይስሙላውን ድግስ ለመጥራት ከኤቫንጀሊካል ቸርች ተመልምለው የመጡ ናቸው። ሁለቱም እናቶች አብይ አህመድ እናት የተናዛልኛለች የሚሉትን ስልጣን ለማሰንበት ተግተው የሚሰሩ ናቸውና ሁለቱም ሴቶች የመሩት ምርጫ ቦርድና ያካሄዱት ምርጫ ከቀደሙት የኢህአዴግ ዘመን ምርጫዎች ሁሉ የሚለየው ገና በዋዜማው የምርጫ ኮረጆ ሞልቶ ስላደረ ብቻ አይደለም። ነገሩን ትንሽ ፈገግ በሚያሰኝ ነገር እንጀምረው። ከ5 ዓመታት በፊት አብይ አህመድና ብርቱካን ሚደቅሳ ሚሊዮኖችን የሚፈጅ ጦርነት እየተካሄደ ምርጫ ደገሱ። ድግሳቸው ሁሉ የቀልድ እንደሆነ ያሰበው አሜሪካና አውሮፓም ይህንስ ምርጫ ብለን አንታዘበውም ብለው መስፈርቶችንም አያሟላም ታዛቢም አንልክበትም ብለው መግለጫ ወጡ። ከዚያ በኋላ የአገዛዙ ማዋዋቢያ ኮስሞቲክስ ከሆኑት ሚዲያዎች መካከል አንዱ በሆነው በኢቢኤስ በኩል ብርቱካን ሚደቅሳ ቀረቡ።
የእርስዎ ዘመን ምርጫ ከዚህ ቀደም ከነበሩት ለየት የሚያደርገው ምን እንደሆነ ቢነግሩን ተብለውም ተጠየቁ። ይህ የእኛ ምርጫ ድምፅ መስጫው ከኮረጆው ወደ ሳጥን ተቀይሯል አሉና ልዩ የሚያደርገው ይኸው ነው ብለው መለሱ። ኮረጆ የለም ሳጥን ሲነ ያለው ቆይ እናቃጥለዋለን ዝም በል ጉድ ቢፋን አይደል አሉ እዛ ተከምሯል። አዎ ስለተለመደ መሰለኝ አይደል ግን ኮረጆዋ እኮ በጣም አስቸጋሪ ነች። አሁን ድሮ ለማድረስ ቀላል ነች ሁሉን ነገር እዛ ኮረጆ ውስጥ ሻጥ ያረጓትና ተሸክመው ቀላል ነው ወረቀቷም እዛው ነገር ነች። አሁንኛ ትንሽ ስናወሳስበው ማቋቋዙም ከበደ ምን አለ ግን ኮረጆ አታሳይም ውስጧ ወይ ደብቀት አስቀምጣል ከዛ በኋላ ምናምን እና ደግሞ በጋን ቁልፍ ነው የምትቆለፈው ታውቃለህ ገገገጭ ብላ ከዛ በሆነ ነገር ፈለቀቅ ያረጉና እንደገና መልሰው ደግሞ መዝጋት ይችላሉ። ይሄ ያው የሚሆነው ነገር በሙሉ ለሚታይ አሁን ዓለም አቀፍ ስታንዳርድ ነው። ብርቱካን ይህንን ከማለት ውጪ የእሳቸው ዘመን ምርጫ በምን እንደሚለይ መናገር አልቻሉም። የኔ ዘመን ምርጫ ህገወጡ ጉባኤ እንኳን ያላደረገው ብልጽግና ሰው ገድሎና ጦርነት አውጆ ህገ መንግስትም ጥሶ ስልጣን የሚይዝበት ስለሆነ ነው ይላሉም ተብሎ አይጠበቅም። ይሁን እንጂ እነዚህ ብርቱካን ሚደቅሳ ሆኑ ሜላትወርቅ ኃይሉ የመሯቸው ምርጫ ቦርዶች ከእነሱ በፊት ከነበሩት ምርጫ ቦርዶች ሁሉ የተለዩ ናቸው። መንግስት የሰው ቅርጫ እያደረገ እነሱ ምርጫ እያሉ የሚደግሱት እነዚህ ሁለት ሴቶች አንድን ግለሰብ እየተቀያየሩ ጠቅላይ ሚኒስትር ያደረጉ ከመሆናቸው በተጨማሪ ለየት የሚያደርጋቸውም ዝርዝር ጉዳይ አለ። ብርቱካን 48,000 የምርጫ ጣቢያዎች እንዳሉና በእነዚህ ጣቢያዎች መራጭ ተመዝግቦ ድምፅ እንደሚሰጥ ሲገልጹ ከርመው ነበር። ይሁን እንጂ ከቦርዱ ዕውቅና ውጪ 79 የምርጫ ጣቢያዎች በአዲስ አበባ ተከፍተው የመምረጫ ካርድ ሲያድሉ እንደነበር በወቅቱ ይፋ ተደርጓል። ይህንን ያለው ራሱ የብርቱካን ሚደቅሳ ምርጫ ቦርድ ነበር። ይህ የሆነው ደግሞ የተሻለ የጸጥታና ደህንነት ቁጥጥር አለበት ተብሎ በሚታሰበው የአገሪቱ ዋና ከተማ አዲስ አበባ ላይ ነበር። እነዚህን 79 የምርጫ ጣቢያዎች ማን ከፈታቸው? በእነዚህ የምርጫ ጣቢያዎች የተሰጡ የምርጫ ካርዶችስ እጣፈንታቸው ምንድን ነው የሚለው ሳይብራራ ወደ ድምፅ መስጠት እንዲገባ ያደረጉት ወይዘሪት ብርቱካን እንዲህ ያሉ ሐሰተኛ ጣቢያዎችንም ከፍተው አብይ አህመድን ጠቅላይ ሚኒስትር አድርገው ገለል ብለዋል። በመሃል አዲስ አበባ ከዚያ በፊት በነበሩት ምርጫዎች እንዲህ ያለ ህገወጥ ድርጊት አጋጥሞ አለማወቁ የብርቱካን ምርጫን ለየት የሚያደርግ ክስተት ሆኖ ሊቆጠር ይችላል። የግል ተወዳዳሪን እንጂ የግል ምርጫ ጣቢያን የማያቋቁመው የአገሪቱ